የቲም ልጅ ማሳደግ ማለት በጉሮሮ ምግብ ማለፍ ብቻ ሳይሆን በልቡ ውስጥ ያለውን የአባትነት ናፍቆት በፍቅር መሙላት ነው። ይህንንም ቪዲዮ ላይክ፣ ሼር፣ ሪፖስት በማድረግ ይጀምሩ። ዛሬ ቅዳሜ ታህሳስ 11 2018 አቢዘር ማህበረሰብ አቀፍ የልማት ድርጅት በከሚሴ ከተማ በመገኘት በቋሚነት ላቀፋቸው የቲም ልጆች የ14ኛውን ዙር የሆነውን የምግብና የንጽህና ቁሳቁስ ድጋፍ እያደረግን እንገኛለን። ይህም ድጋፍ እንዲሁ ለአንድ ወር ተሰጥቶ የሚቋረጥ አይደለም። የአቢዘር አቋም ጽኑ ነው። አንድ ልጅ ተረክበን ያ ልጅ አርጎ ለአቅመ አዳም ደርሶ ራሱን ችሎ እስኪወጣ ድረስ እንደ ወላጅ አባቱ ከጎኑ ነን። በከሚሴ ከተማ ላለፉት 14 ወራት 1 አመት ከ2 ወር ሳናቋርጥ በየወሩ የምናደርገው ድጋፍ የዚህ የቃል ኪዳን ማሳያ ነው። ይህንን የ14 ወራት የፍቅር ጉዞ በገንዘባችሁ በዱዓችሁ እያገዛችሁን ያላችሁ በመላው ዓለም የምትገኙ አቢዘር ቤተሰቦች በዱንያ ሰላምን በአኺራ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ጉርብትናን ይወፍቃችሁ። በመላው ዓለም የምትገኙ አቢዘር ቤተሰቦች አላህ ይቀበላችሁ፣ አላህ ይጨምርላችሁ። አዳዲስ ሰዎችም ካላችሁ ባዮ ላይ ያለው ሊንክ በመክፈት ይመዝገቡ። ስለ ሁሉ ጊዜ ድጋፎም እናመሰግናለን። በመላው ዓለም የምትገኙ ውድ የአቢዘር ቤተሰቦች ስላደረጋችሁልን ድጋፍ ሁሉ እጅግ አድርገን እናመሰግናለን። እኛም ተምረን አድገን የእናንተ ተግባር ለማስቀጠል ቃል እንገባለን። እናመሰግናለን። እንወዳችኋለን።